ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስረያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄአለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በውስጡ ተፈጽሟል። በእርሱም እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደ ተመላለሰ ራሱ ደግሞ ሊመላለስ ይገባዋል። እግዚአብሔር አምላካችን ሆይ እናመሰግናለን ስለተገለጠውና ስለ እውነት ቃልህ። እግዚአብሔር አምላካችን ሆይ እናመሰግናለን። እግዚአብሔር አምላኬ ሆይ ለጠቢባንና ለታላላቃን ያልተገለጠውን እውነት የሰማይን እውነት እግዚአብሔር አምላኬ ሆይ ኢየሱስ ክርስቶስን እግዚአብሔር ሆይ ስለገለጥክልን እናመሰግናለን። እግዚአብሔር አምላኬና መድኃኒቴ ሆይ ዓለምና ሞላ ሁሉ ያልፋሉ፣ ሰማይና ምድር ሁሉ ያልፋሉ፣ ቃሌ ግን ለዘላለም ጸንቶ ይኖራል እያልክ እግዚአብሔር አምላኬ ሆይ ቃልህም ሁለት አፍ ካለው ሰይፍ ይልቅ የተሳለ አጥንትንና ጅማትን እስኪቆርጥ ድረስ የተሳለ ነው ተብሎ እንደተጻፈ ይህን የእውነት ቃልህን የሚተክለውን የሚነቅለውን የሚፈጥረውን ሆን ስትል የሆነውን እግዚአብሔር አምላኬ የሚሆነውን ታላቁን ድንቁን የተባረከውን እግዚአብሔር አምላኬ እውነት የሆነውን እግዚአብሔር የሚፈጸመውን እግዚአብሔር አምላኬ ባዶውን ወደ መኖር የሚያመጣ የሌለውን ወደ መኖር የሚያመጣ የሞተውን ሕያው የሚያደርግ ጠላቶችን ዲያብሎስንና ምክሩን ዕቅዱን ሁሉ የሚያፈርስ እግዚአብሔር ይህን ታላቁን ድንቁን ቃልህን እንድንጠቀምበት በሕይወታችንም እንድንሰራበት እግዚአብሔር አምላኬ ሆይ በእኛ ውስጥ እግዚአብሔር ሆይ ኃያሉን ጉልበታሙን ጻድቁን ቃልህን እግዚአብሔር ሆይ በሕይወታችን ስላስቀመጥክ እናመሰግናለን። ዓለም ሥጋ ሆኖ የተገለጠው ኢየሱስ ክርስቶስ የበደላችን የኃጢአታችን ማስተስረያ ለዓለሙ ሁሉ ኃጢአት የተሰቀለው ደሙን ያፈሰሰው ቃል የሆነው ከአንተ ዘንድም ስለ በደላችን ኃጢአታችን የነበረውን መተካከል እንደመቀማ ሳይቆጥር ስለ በደላችን ስለ ዓለሙ ሁሉ ኃጢአት ስለሰጠው ስለሰዋው ስለ አንድያው ልጅ ኢየሱስ ክርስቶስ እግዚአብሔር ሆይ እናመሰግንሃለን። ክብርና ምስጋና ላንተ ይሁን። እግዚአብሔር ሆይ ቃሌ ጉልበት ኢየሱስ ክርስቶስ ስለ በደላችን ኃጢአታችንን ስርየት ስለሆነው ስለ ጻድቁ ልጅ ኢየሱስ ክርስቶስ እያንዳንዳችን የበደልነውን በደላችንን ኃጢአታችን በልባችን በሐሳባችን በአካሄዳችን እግዚአብሔር ሆይ ምሽቱን ሌሊቱን ሁሉ እግዚአብሔር ለታመኑት እጆቼ ለአንተ አሳልፈን እንሰጣለን። ኢየሱስ ክርስቶስም ስልጣን በሌሊት የተመደበ የክፋት ኃይል በሌሊት የሚሄድ የጨለማ ኃይል ማንኛውም የዲያብሎስ ዕቅድ ዓላማው ሴራው ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። ማንኛውም የክፉ ተልእኮ ሁሉ ከንቱ ይሁን። ለታመሙ ለተጨነቁ ሰላም እረፍትና የሰላም እረፍት የእንቅልፍ ሌሊት እንዲሆን እግዚአብሔር አምላክ ለቅዱሳን ሁሉ የህልም የራእይ ሌሊት እንዲሆን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር አምላክ በነገር ሁሉ ከእኛ ጋር አሁን ጊዜያችንን መግባት መውጣታችንን ሐሳባችንን ልቦናችንን ላንተ ሰጠን። ስለ ሁሉ እናመሰግናለን። ኃይል፣ ክብር፣ ምስጋና፣ ስልጣን ሁሉ ለዘላለም ለስም ይሁን በተወደደውና በጻድቁ ልጅ በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን።